ነው የምታስረክቢው። ካልሆነ ግን ይሄ በየወሩ ላኪ አንቺ ስሪ እኔ ልቀመጥና ልብላ ፍቺው አየር ላይ ወላ ለዚህ እኔ በእንደዚያ ነገር ላይ እኔ ፈተዋም አልፈልግም። አየር ላይ ነው የምፈታው። አየር ላይ እኔ ቁጭ ብዬ ልብላ አንቺ ብር ላኪ ሐራም ነው ራሱን የቻለ ሐራም ነው እሱ ራሱ ኖ ግን ስራ መስራት የምፈልግ ከሆነ አልፎ የቤት ክራይ ቸግሮት ከሆነ የኢትዮጵያ ኑሮ ውድ ነው የሱ ደሞዝ ለቤት ውስጥ ለልጆችሽ ለሚገዛው አይነት ነገር የማይበቃው ከሆነ ይሄ ነገር እንግዲህ ከባድ ነው። ባልና ሚስት አይደለም እኛ ፍቅረኛ ምናምን ብለን በምንያዘው አንዳንድ ጅላጅሎች ራሱ ሼር የምንደራረገው ነገር አለ። እንደዛ ሆኖ ይሄ ቸግሮኝ እንደዚህ ማድረግ ፈልጌ ይሄን ቢዝነስ መስራት ፈልጌ ይሄን ነገር መቀየር ፈልጌ የምለው በቃ ግልጽነት ከሌለ ከባድ ነው። አንቺ የምትፈሪ ከሆነ እሱ ደግሞ ብር አምጪ ብለውኝ የምል ከሆነ ከባድ ነው። ግልጽ ሁኝለት። ያኔ ለምን አስፈለገው? ለምን ፈለገ? የምፈልግበት መንገድ አሳምነውሽ ካለ ማንንም እንዳትጠይቂ፣ ማንንም እንዳታማክሪ። እዚህ ሚዲያ ላይ ያለው አይደለም ጓደኞችሽን እንዳታማክሪ ስጪው። ምክንያቱም ቀድሞሽ የሚያውቀው እሱ ነው። ቀድሞ ያገባሽ እሱ ነው። የልጅሽ አባት ነው። ያኔ ከቤተሰብሽ በላይ አምነሽ አብረሽ ስትኖር የነበረው ባሌ ነው ብለሽ እሱን ነው። ቤተሰብሽን ራሱ ጣልቃ ማስገባት የለብሽም ቸግሮት ከሆነ። ግን ይሄ በየወሩ ላኪ ሚስቴ ነሽ እኔ ነኝ የላኩሽ አንቺ ስሪ እኔ ቁጭ ብዬ ልብላ ከሆነ ይሄ አይጠቅምሽንም። የኔ እናት ራስሽን ገንቢ፣ ለልጆችሽ ኑሪ ነው የምለው። ምክንያቱም ብዙ አሉና ማለት ነው። አንቺ ስሪ ልክሻለው የላኩሽ ለምንድን ነው? እኔ እንድታገለግኝ ነው፣ ባሪያ ነሽ አይነት ጨዋታ ከሆነ ይሄ አይጠቅምሽም። ግን ምን ቸግሮት ነው? የቤት ክራይ ቸግሮት ነው? አስቤዛ ቸግሮት ነው? ከጓደኞቹ ጋር አንዳንዴ መውጣት ፈልጎ ብር አንሶት ነው? የምሰራው ስራ ብር አንሶት ነው? ምን ፈልጎ ነው? እኔ ግልጽ ሁኝለት፣ ግልጽ ይሁንልሽ፣ ጠይቂው። የምነግርሽ ምክንያት አሳማኝ ሆኖ ካለ በየወሩ የማይጠይቅሽ ከሆነ በ6 በ4 ወር በ5 በአመት የምጠይቅሽ አይነት ከሆነ ስጪው። ምን ችግር አለው? እንዴ ባል እኮ ነው። ነፍስሽንም ሰተሻል፣ ገላሽንም ሰተሻል። እንኳን ብር ጠፊ ነው። ብር ደግሞ ግን ስራ ልጀምር ነው ብለሽ ራሱ በርካታ አድርገሽ ስጪውና ዝም ብለሽ እዩ። አንዴ በርከት ያለ እንደዚህ ትርክት አነስ ያለ ብረደ በርካታ አድርገሽ የ3 ወር የ4 ወር ደሞዝ ባልሽ ነው አይደል? ስጪው። ዝም ብለሽ እዩ። ምን ላይ አዋለ? ምን አደረገበት? እዩ። የዓላማ ሰው ሆኖ ሰርቶ ቢከስር ራሱ ሰርቶ ከሰረ። በአንተ ሰበብ እንደዛ ሆንኩኝ አትበይ። መክሰርም አለ ማግኘትም አለ። ግን ያን ብር ምንም ሳይንቀሳቀስበት ምንም ሳይሰራ ምንም ሳያደርገው አድርጎ ከጨረሰ የዓላማ ሰው አይደለም፣ ራቂው። ግን በባዶ ሜዳ እዚህ ቲክቶክ ላይ ወንድ አረመኔ ነው ለወንድ ብር ትላኩ ባከረዩ የሚሉትን ሰምተሽ ተይ። መልካም ሊሆን ይችላል ባልሽ፣ አብረሽ ያሳለፍሽውን አንቺ ነሽ የምታውቂ፣ አብረሽ የሆንሽውን አንቺ ነሽ የምታውቂ። ልጅ አለሽ፣ ቤተሰብሽ አውቆሽ ነው። አሁን እኮ ብር የሚበሉት እኮ የኔ እናት ብር ተበልቶ እዚህ ሚዲያ ላይ እየከረዩ የሚሉት እኮ ቤተሰቦቻቸውን አንሰማ ብለው ቤተሰቦቿ ይደውላሉ። ባልሽ ከሴት ጋር እየሄደ ነው፣ ባልሽ እንደዛ እያደረገ ነው ብሎ ራሱ አታምንም። ባሌ ቢስሚላሂ ረህማን ረሂም አሰላሙ አለይኩም ወረህመቱ ቢስሚላህ ራህማን ራሂም። ለሽ ብር የምትልኪው አሁንም ብር መላክ አላቆማችሁም? እኔ ይነዝረኛል፣ ወላሂ ለዚህም ይነዝረኛል፣ ያመኛል። እንደዚህ አይነት ነገር እንዳትጠይቁኝ ወላሂ። ወይኔ ኧረ ተው እንዴ! አገባ አግብቶ ነው ብር የምጠይቅሽ? አትቀልጂ ሮዛ፣ አትቀልጂ። አግብቶ ነው እሷን ብር የምጠይቀው? ይሄ እኮ ታዲያ መጠየቅም አልነበረብሽም። ጭጭ ዝም ማለት ነበረብሽ። ለሽ ጠየቅሽኝ? ጭራሽ እሷ አግብቶ ጥያቄ ትጠይቅኛለሽ? እኔ እናት ኧረ እኔ አንቺ እኔ እና አንቺ ጓደኛ መሆን አለብን። እኔ በውስጥ ወላ ለዚህም አላሁ ሙስታግና አስተግፍሩላ ለዚህም እኔ ልስገድ ነው እኔ እና አውሬ እኔ ልስገድ፣ እንደውም እጄ ልስገድ። ኧረ የባሰ ማለና ሀገር አትልቀቃለ ሀገሬ ሰው። ኧረ ተው፣ እኔ ይነዝረኛል እንደዚህ ነገር። ወይኔ ሮዛ ግን ታድለሽ። እኔ እያነበብኩ አይደለም እኮ አገባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወይኔ ሰው ሰላም ነሽ? አሉ አልሐምዱሊላህ። እና አሁን ጥያቄ ጠይቄሽ ነበር መሰለኝ። ማለት አንቺ በቤተሰብ ነው ኒካ ያሰርሽው? ቤተሰብ ያውቃል? ወላሂ ቤተሰብ ያውቃል።
አስሬት ብር እንደሚልክለት ቤተሰብ አያውቅም። አንቺ ምን ላኪ ብሎሽ ነው ወይስ የሆነ ስራ እየሰራው ነው ብሎሽ ነው? ምን ብሎሽ ነው የምትልኪው? ወላሂ ሲው በየጊዜ የሆነ ምክንያት የሆነ ነገር ይነግረኛል። ዝም ብዬ ልካለሁ። ግን እስካሁን ድረስ የኔ ምንም ለእኛ ለሁለታችን አብረን የምንኖርበት ነገር ምንም ያደረገ ነገር የለም። የራሱን እንትን ችግር ብቻ ነው የሚነግረኝ። እልክለታለን። ወይኔ እኔ በእናትሽ እንደዚህ አይነት ነገር ወላሂ በጣም ነው የሚያናደኝ። እኔ ከልጁ ልክ ደግሞ በአንቺ ነው የምናደደው። ስራ የማይሰራ ከሆነ አንቺ ዛሬ ላይ ልጅ አልጣልሽበትም። ገብቶሻል? ልጅ የለሽም እሱ ላይ የሚያስቸግረው ልጅ የለ። ዛሬ ላይ እንኳን ሰርቶ ራሱን ማስተዳደር ያልቻለ ወንድ አንቺ ከአረብ ሀገር ብትሄጂ አሁን የምነግርሽን ችግሮችን ማን ነው ከበር የሚያደርግለት? አንድ ነፍሱን ማኖር ያልቻለ ወንድ እኔን አኖረኛል ብለሽ እንዴት ነው የምታስቢው? ሲጀምር ያው መጀመሪያ ላይ ያኔ በፍቅር ነበር ኒካ አሰረን ምናምን። ከዛም በኋላ ቤተሰብ አያውቅም። ኒካ ካሰረን ሆናክል ከቆየም በኋላ የሆነ መኪና ነገረኝ ወጪ ምናምን አለ። ግን ኒካ ያሰረበት ብር ነው መሰለኝ። ከዛ ላኩለት። በቃ እንዳትነግሪኝ ወላሂ እኔ ልናደድ ነው። ወላሂ እኔ በዚህ ዙራ አላሸሬ ልቤ ውልቅ እስክል ነው በጣም እንትን ያልኩት። ከዛ አሁን ነገሩን ሳስበው ማለት ነው በጣም ጨነቀኝ። ምክንያቱም እጅ ላይ ብር አላስኩም። ለሱ ብቻ ሁሌ ብዲካለን። ምን ነው አንቺ ይዞሻል? ይሄ ሰውዬ ፍቅር ይዞሻል ከልጁ? ምን ያምራል? ልጠይቀኝ ምን አማራጣለሁ? እውነት ልቅረጂ ነው እውነቴን። አሁን ግን እኔ የመጨረሻ ወስኜ ማለት ነው ብሩ የነበረውን ብር እሱ ጋር ኖሮ ከእሱ ጋር ለመለየት ፈልጌያለሁ። እሱ ግን ሊለየኝ አልቻለም። ወላሂ ላዚም። ለምን? ምክንያቱስ መለየት ያልፈለገበት ምን ጭሆነሻ? እንዴት ይለይሻል? ምን ሰበብ አለው የማይለይበት? እኔ እውነት ጊዜ ሆኖ መኪና ተናግሬም ራሱ እርሱን ለመራቅ ፈልጌ ነበር ሳላስቀይም ያኔ በፍቃድ ማለት ነው። ነገር ግን እሱ ሊርቀኝ ይችላል። ምን እየቀለድኩ አይደለም። ወረበል ካባ እኔ በጣም ጨጓራዬ ልነሳብኝ ሁሉ ይችላል አሁን በሷ ንግግር። እውነት ለምን በጣም ነው የምናደደው። እኔ ወላሂ እንዴት እንደምሰራ አውቃለሁ፣ እንዴት እንደማመጣ አውቃለሁ። እሺ አውሪና ይህ ችግር ራሱ አሁን እንደዚህ የተሰማኝ ያው ብዙ ጊዜ ታውቂያለሽ፣ ስደት ላይ ብዙ ነገር ያጋጥማል ምናምን ነገር ብዙ ችግር ሲያጋጥመኝ እጄ ላይ አሁን ብር ለቅቄ ምናምን ነገር የሚገባ እሱ ያነሳኛል ወይስ አያነሳኝም ምናምን ብዬ ብዙ ነገር ተሰምቶኛል። ያኔ አሁን ብር እንደምልክለት ቤተሰብ አያውቅም። ብር ያለኝ ነው የሚመስላቸው ቤተሰቦቼ ማለት ነው። ሀታ ምን ያህል ጊዜ ልከሽለታል? ልክ ያለውኝ ብዙ ጊዜ ወላሂ ላዚም እሱ ጋር ነው በቃ ምልከው። ግን ያው መጨረሻ ላይ ሳስበው ለራሴ ከበደኝ። የራሴ እንትን በቃ ማረገው ስራ ማለት ነው ከበደኝ እና መጨረሻ ላይ እሱን ሳላስቀይም ቀስ ብዬ ከሱ ለመለየት ፈልጌ። ኧረ ይሄማ አስነክቶሻል፣ በስልክ የሆነ ነገር አስነክቶሻል። እና ምን ትመክርኛለሽ? እውነቴን ነው። ግን ልጁ ሁሉም ያው ጥሩ ነው ምናምን ይለኛል። ነገር ግን ይህን እንደማድረግ ማንም አያውቅም። ወላ ቤቱ ሰው ወላ ሌላ ሰው ማለት ነው። ማንም አያውቅም። ወላሂ ላዚም አሁን እስካሁን የሰጠሽውን ብር ስራ ጀምሮበታል? ያ ወላሂ ነገር የጀመረ ነገር የለም። ያኔ አንቺ እድሜ ዘላለምሽን እሱን ያገባሽው ንካ ያሰርሽው አረብ ሀገር ቁጭ ብለሽ ብር እየላክሽለት ልታስተዳድሩ ነው ያገባሽው? ወይስ የሆነ ጊዜ ኢትዮጵያ ሄደሽ አብረሽው ልትኖሪ የልጅ አባት እንዲሆንሽ ነው የፈለግሽው? በራስሽ አእምሮ ይኸውልሽ ውስጥሽ መልሶ እያለ እርግጠኛ ከሰው መስማት ስለማትፈልጊ ነው እንጂ ይሄ ፊት ለፊት ውስጥሽ አለ። ይሄ ሰውዬ ባል እንደማይሆንሽ፣ የልጆችሽ አባት እንደማይሆን፣ ይሄ የምትልክለት ብር ከቀረበት እንደ ዝናብ እንደዘነበባት ውሻ አውጥቶ እንደምጥልሽ ወይ አመናጭቆ በስቃይ እንደሚያኖርሽ ውስጥሽ ያውቋል፣ ልቦናሽ ያውቋል። ኦኬ አንቺ ምንጩ ነሽ፣ የብር ምንጩ ነሽ እንጂ መስቶ አይደለሽም። ወንድ ልጅ አንቺ የምትልክለትን ሽርፍራፊ አጠራቅሞ የሆነ ጊዜ የሆነ ፕሮግራም የሆነ ነገር ከቸገረው እያወጣ ነይ አብረን እንኑር ኒካ ካሰረው አንድ ወንድ ልጅ በአረቡ ሀገር ሆናችሁ ኒካ የምታስሩ ሴቶች በጣም ግርም ትሉኛላችሁ። ምክንያቱም ኒካ አትሰሩ አይደለም፣ ግን ኒካ ካሰራችሁ በኋላ ነይ አብረን መኖር አለብን፣ በቃ እንሰራ፣ እኔም ሰራ ተፍተፍ እላለሁ፣ አንቺም ባለሽ ተፍተፍ ያለሽ እንሰራለን፣ ነይ የማይል አይነት ወንድ ለሽ ያኔ ጌጡ እኔ ምን ማሙሽን ለማሳደግ ነው እሱን ኒካ ያሰርኩት። አሁን አንቺ ማድረግ ያለብሽ አንድና አንድ ፊት ለፊት ቁጭ ምንም ድብቆሽ አትሂጂ።
ፍለፊት ቪዲዮ ደውለሽለት እንደዚህ ስትሬት አናግሪ። እስካሁን ስራ ጀምሮ ቀጥለጥ ብሎ ከአንቺ ምንም ብር ሳይፈልግ ራሱን ገንብቶ የሚሰራ ከሆነ አህለ ነው ሳለ አይ የሚል ከሆነ ወላሂ አዚም ነው የምልሽ። ፍለፊት ተፋችሁ ምን ብቆሽ አስከደሽ በኋላ ህሊናሽ ይጠይቅሻል። አንቺ ከልጁ ልታመልጭ ትችያለሽ፣ ከህሊናሽ ማምለጥ ትችያለሽ፣ ከህሊና ጥያቄ መዳን ትችያለሽ። አሁን ብዙ ጊዜ ያኔ ስደት ከወጣሁኝ ብዙ አልቆየም፣ ትንሽ ጊዜ ነው። ነገር ግን ወጥቼ እስካሁን ድረስ ምሰራ የነበርኩት ለቤተሰቤ ነበረ። ከዛም በኋላ ቤተሰቤ ብዙም የቤተሰቤ ነገር ሳያልቅ ይካሰርኩኝ። ከዛም በኋላ ደግሞ ያው በቃ ነገሩ እንደምታውቂው ነው። በየጊዜ እሱ ጋር ካለው እጄ ላይ ምንም ብር የለ። አሁን ግን አንቺ ከሱ ጋር ምንም እሱን ሳላስቀይም የምትጠቀሚ ነሽ። ብዙ ነገር ማንበብ ብዙ ነገር ማዳመጥ የምትችይ ልጅ ነሽ። ማንበቡን ተይው መስማት ትችያለሽ ብዙ ነገር። ዛሬ ላይ ግን ዛሬ ባለንበት ጊዜ እንደዚህ አይነት ያሉ ነገራቶች ሽንገራ እንደሆኑ መጨረሻ ላይ ጉዳት እንዳላቸው ካልገባሽ ዛሬ ላይ መንቃት አለብሽ። ወጣት ነሽ፣ አልሐምዱሊላህ ረብል ዓለሚን ሰርተሽ የምትቀየረው ግን ከዚህ ሰውዬ ጋር ግልጽ ተነጋግረሽ ወይ ራሱን አስተካክሎ ሰርቶ ራሱን ይገንባና ነይ አብረን እንኖርልሻል ወይ ደግሞ እንደዚሁ ብረምጭ ምልሽ ከሆነ ከሁን በኋላ ስራ የለው እንደ ሰውዬው ስራ የለው ይሰራል። ያን አክል ያው ገቢ የሚያስገኝ ነገር አይደለም። ለጊዜ ጊዜ የሆነ ነገር ይሰራል። ራሱን አይችልም። ሌላው ማንም አይቻልም። ራሱን መቻል አይችልም። ያው ብር ከራሱ ቢችል ኖሮ ከራስ ከኔ እኮ ብር እንትን ጥቅም አይፈልግም ነበር። ከኔ ብር አይፈልግም። ምትረጂው ነው እኔ ያልገባኝ። እስከ መቼ ነው የምትረጂው ማማ? እሺ እሱ አሁን ራሱን ልጅ የለበትም፣ ቤተሰብ የለበትም፣ ምንም ጥለሽበት የመጣሽው ነገር ዛሬ ላይ ነፍሱን ማስተዳደር ያልቻለ ራሱን ማኖር ያልቻለ ወንድ አንቺን ካሰረሽ ከዛስ በምን ላይ ያኖርሽ ነው? ወደፊት አንቺ አብረሽ እንደዚሁ ልቀጥል ነው? አንቺ የምትልክለትን ብር እንኳን አጠራቅሞ የሆነ ነገር ሰርቶ ጀምሮ ብከስር ወይ ደግሞ የሆነ ነገር እየሰራበት ቢሆን ኦኬ ጥሩ ነገር ነው። ግን ቁጭ ብሎ አንቺ የምትልክለትን የሚያጠፋ ከሆነ እስከ መቼ ነው? አንቺ ህይወት አያምርሽ? እሱን ከሱ ጋር ያኔ ንካያሰርሹ ከሱ ጋር አብረሽ ለመኖር የልጅሽ አባት እንዲሆን ነው። ግን ያ ነገር አይደለም እየሆነ ያለው፣ በተቃራኒ ነው። አንቺ ምንጩ ነው የሆንሽው፣ የብር ገቢው ነው የሆንሽው። ይሄ መወሰን ነው ያለብሽ እኮ በቃ መወሰን ነው። አሁን ምንም ጠይቁኝ መፍትሄ የለም። ሰውንም ጠይቀሽ ወይ ደግሞ ምከሩኝ ምናምን የምለው ነገር ሳይሆን መወሰን ያለብሽ። ወይ ይሄን ሰውዬ ማስተካከል ነው ወይ እርግፍ አድርገሽ መተው ነው። የምታስተካክዩ ብር አልክልህም ራስህን ቻል ልጅ ጥዬብህ አልመጣሁም ብለሽ ግልጽ መናገር ነው። አይ እኔ ካለ አንቺ ራሴን መቻል አልችልም ታውቂያለሽ ኢትዮጵያ ኑሮ ካለ እኔ ብገባ እንዴት ልታኖረኝ ነው? ወይ ያንም ሌላ ሴት ልፈልግ ነው? ገና ብር የምትልክለት ሴት ልፈልግ ነው? ምን አይነት አቋም ምን አይነት እንትን ያለው ሰው? እኔ አንድ ነገር ምነግርሽ አሁንም ማንንም እንዳትጠይቂ፣ ማንንም እንዳታማክሪ፣ ከሱ ጋር ተመካከሪ። ራሱን ችሎ መስራት ራሱን ይቻል። ቤት አይስራ፣ መሬት አይግዛ፣ ብር ባንክ ውስጥ አያስቀምጥ፣ ቤት ክራዩን ከፍሎ ልብሱን ለብሶ ምግቡን በልቶ ራሱን ይቻል። አንቺም እዚህ ራስሽን ቻይ። ገብቶሻል? ይሄን እንኳን ማድረግ አልችልም ካለ አንቺ እኮ ለብር ነው እንጂ ያገባሽ ኒካ ያሰረሽ ወዶሽ ፈልጎሽ ለትዳር የልጆቹ እናት እንድትሆኚ እንዳልሆነ እርግጠኛ አንቺ ልቦናሽ እያወቀው ነው ያኔ የምትጠይቂው ዛሬ ላይ ሰው ውሳኔ ብቻ ነው የምትጠብቂው። አሁን ማለት ነው በላኩት ብር አለ ብሎ የሆነ ነገር ሰርቼልሻለሁ እንኳን ቢለኝ እኔ ከሱ ጋር መቀጠል ስላልፈለኩ ነው። በቃ ያለኝን ነገር ለማቆም ፈልጌያለሁ፣ ግን እሱ ከኔ ጋር ለመራቅ አልቻለም። ከዛ እንዴት ሪክሻል ምን ተነሳ እንዴ ብር እንዴት ሪክሻል አንቺ ነሽ እንጂ የምትርቂው አንቺ ነሽ እየተጎዳሽ ያለሽ። እሱ እኮ እየተጎዳ አይደለም። እሱ ብር እያገኘ ነው፣ ከአንቺ ገቢ እያገኘ ነው። ምንጭ ነሽ። እንዴት ርቅሻል? እኔ እናት የለሽ እንዴ አንቺ ራሱ እንዴ? አሁን እያናደርሽኝ ነው ወላሂ። ለዚህ እኔ አንድ ሰው ከኔ ጥቅም የሚያገኝ ከሆነ እኔ ያን ለዛ ሰው በቃ መጎዳቱ ከበቃኝ በቃኝ ማለት ያለብኝ እኔ ነኝ እንጂ እሱ እንዴት በቃ ይለኛል? ብር ከኔ እያገኘ ነው፣ እየተጠቀመብኝ ነው። ሰው እንዴት በቃ መቼም አይበቃውም። አንቺ አግብተሽ 8 ልጅ ወልደሽ ብር ብትልክለት ራሱ አንቺ የኔ ነሽ ሆነ ጊዜ እኔ ትሆኛለሽ እያለ በተስፋ ይኖራል። ለምን? ብር አለው፣ ገቢ አለው ከአንቺ። እንኳን አሁን ወስኝ አንቺ ነሽ መወሰን ያለብሽ ሙሽ እሱ። ኧረ ተው ማማት ራስሽን አታሞኝ፣ ወላሂ ራስሽን አታታሊ፣ ራስሽን አታሞኝ። ንቅ ይበቃል። እስካሁኑ ኢንሻአላህ እንግዲህ ደው አድርገን ወላሂ ልብሽ አላህ ያቃናልሽ። ሁላችንም አይተናል። አፍቀረን ባናገባም ያኔ ትዳር ውስጥ ባንገባም ግን ንቂ መንቃት አለብሽ። በቃሽ
እንዴ በቃ እስከ መቼ ጊዜ ራሴን እንትን ልበል ብዬ ስሞክር ያው መረቃቸው። ሰላም አለይኩም